ሰላም ቤተሰብ እንደምን አላችሁ? እኔ ጋር ሁሉ ሰላም ነው። ዛሬ ደግሞ ፖፖሊ በአዲስ መልክ በአዲስ ኢንቫይቱ ማለትም ኢንቫይት ስታደርጉ ለአንድ ሰው በፊት 14 ዶላር ነበረ፣ አሁን 16.8 አድርሶታል። ይህ ማለት አንድን ሰው ኢንቫይት ካደረጋችሁ በኋላ የኢንቫይት ኮሚሽን የሚከፍላችሁ ነው። ኢንቫይት ያው እንደምታውቁት ፖፖሊቭ ላይ ብዙ ሰው በሚሊየን የሚቆጠር ኢትዮጵያውያን እየሰሩበት ያለ ነው። በሌላ ዓለማትም እንደዛው። ስለዚህ ዜና አፕ ላይ እንደ አዲስ እየተቀላቀላችሁ ያላችሁ ጀማሪዎች ይህን ቪዲዮ የምታዩት እንዴት አድርጋችሁ ኢንቫይት መሙላት እንዳለባችሁ። አሁን ሲስተሙ በፊት ሊንክ ልካችሁ ነበር፣ በሊንክ ነበር። አሁን ግን እንደዛ አይደለም። ቀጥታ ከፕላይ ስቶሪ ትገባላችሁ። ፕላይ ስቶሪ ላይ ገብታችሁ ፖፖሊቭ ብላችሁ ስትጽፉለት ያው እኔ አሁን ፕላይ ስቶሪ ላይ ገብቼ ስላወረድኩት እንደዚህ ነው የሚያመጣልኝ። ፖፖሊቭ ብላችሁ ከከፈታችሁት በኋላ እነዚህ 6 ነገሮች ያስመርጠናል። እነዚህ 6 ነገሮች ማለት አካውንቱን ክሬት የምናደርግበት ማለት ነው። ይህን አካውንት ክሬት እንዴት እንደምናደርገው ለምሳሌ ጉግል ኢንዊች ማነው ሎጊን ኢንዊች ጉግል ይለና ሎጊን ኢንዊች ፌስቡክ እና ሎጊን ኢንዊች ኢንስታግራም። ከዛ ከስር ደግሞ እንደምታያቸው ዳመናማ ሆነው እዚህ ጋር ስልክ ቁጥር በስልክ ቁጥር ይቻላል። እዚህ ጋር በስልክ በማድረግ እንችላለን። ቀጥለን ደግሞ በአይዲ ነምበር እዚህ ጋር አይዲ ነምበር ይለናል። በአይዲ ነምበር ቀጥለን ደግሞ አሁንም በፖስታ ቁጥር ወይም በፖስታ ሳጥን ቁጥር በዚህ መክፈት ይቻላል ነው። ግን እኔ የምመክራችሁ እዚህ አፕ ላይ በጉግል እና በፌስቡክ ወይም በኢንስታግራም በሶስቱ ብትከፍቱ የተሻለ ነው። ስለዚህ እኔ በኢንስታግራም ልሞክር። አዲስ አካውንት ክሬት ለማድረግ ለእናንተ ኢንስታግራም የሚለውን እመርጣለሁ። እንደምታዩት ኢንስታግራም ላይ ገባው። ከዛ እንደምታዩት ስሜን እዚህ ጋር ያመጣልኛል። እዚህ ጋር ስሜን አመጣልኝ። ከዚህ ጋር ምንድን ነው የምናደርገው መሰላችሁ? እዚሽ ጋር የፎቶ ምልክት ወይም ደግሞ የካሜራ ምልክት ከላይ እዚሽ አካባቢ ላይ የምትታየው ጋር የካሜራ ምልክት ያለችባት ጋር እሱ ጋር ፕሮፋይል ማስገባት ነው። እዚሽ ጋር መታችሁ እችን ጠቅ ስታደርጉ ፕሮፋይል ምረጡልኝ ነው የሚላችሁ። ወደ ፎቶ ጋላሪ ወስዳችኋል። እንደዚህ ወደ ፎቶ ጋላሪያችሁ ላይ ትገቡና ትመርጡለታላችሁ የራሳችሁ የሆነውን ማለት ነው። እኔ ግን ለእናንተ ለማሳየት ስለሆነ ዝም ብዬ አንዱን ፒክ ላድርገው። ዝም ብዬ ለእናንተ ለማሳየት ስለሆነ ይህን ፒክ አደረግኩት። ከዛ እዚህ ጋር እመጣለሁ። ልክ እንደዚህ ካስተካከልኩት በኋላ እንደዚህ ካስተካከልኩት በኋላ እዚህ ጋር መጥቼ ራይት አደርገዋለሁ። እንደዚህ ራይት ካደረግኩት በኋላ ይሄኛውን ነገር ላጥባው። እንደዚህ ራይት ያደርግልኛል። ከዛ እዚህ ጋር መጣና ስም መቀየር ከፈለጋችሁ ስማችሁን በኋላ ላይ እንዴት እንደምትቀይሩ አሳያችኋለሁ። እዚህ ጋር መጣችሁ ስማችሁን አምጡላችኋል። የኢንስታግራም ስሜን ከዚህ ጋር እንደገና ዓመተ ምህረት መሙላት አለባችሁ። 18 ዓመት በላይ መሆን አለበት። ከ18 ዓመት በታች መሆን የለበትም። እዚህ ጋር ትመጡና ዓመተ ምህረቱን ትሞሉለታላችሁ ማለት ነው። በፈረንጅ ነው የምትሞሉት። ስለዚህ 2001 11ኛው ወር 23ኛው ቀን አደረግኩት። ኮንፊርም እለዋለሁ እዚህ ጋር መጥቼ። ከዛ በኋላ እዚህ ጋር ነው ጥንቃቄ የምታደርጉት። አሁን ሜል ኤንድ ፊሜል ይላችኋል። ያው ቀጥታ በነገራችን ላይ በፊት ላይ ምን ነበረ ራሱ ዝም ብሎ ኦሪጂን ራሱ እንትን አይልም። አሁን ግን እኔ ያው ኢትዮጵያ እዚህ ጋር ኢትዮጵያ ብሎ አምጥቶታል። ኢትዮጵያ ማለት እኔ የምኖርበትን ሪጅኑን በፊት ላይ ግን እንትን ነበር። አሁን ግን ስልክ ቀጥታ ምንድን ነው የሚያደርገው ስልካችሁ ለምሳሌ ኢሜይላችሁን የከፈታችሁበት አካውንት ፌስቡክ የከፈታችሁበት ለምሳሌ አረብ ሀገር አሜሪካም ሀገር ብትሆኑ ሪጅኑን የሚያመጣባችሁ በኢትዮጵያ ከሆነ የተከፈተው አካውንት ወደ ኢትዮጵያ ነው የሚያመጣው። ለምን ስልክ ቁጥሩን ነው የሚያየው። በፊት ላይ ግን
ኢሜይላችሁን እንትን ትላላችሁ የምትፈልጉት ሀገር ላይ ክሬት ታደርጋላችሁ ማለት ነው። ስለዚህ በዛ መልክ ነው። አሁን ግን እኔን ኢትዮጵያ ብሎታል። ከዚህ ጋር ጾታ እያልን ነው። ሴት ነው፣ ወንድ በወንድ ነው። ስለዚህ ሜል ኤንድ ፊሜል በሚለው ነው። ስለዚህ እዚህ ጋር እንመጣና እኔ ፊሜል በሚለው ላሳያችሁ። እዚህ ጋር መጥቼ ፊሜል ካልኩ በኋላ እንደምታዩት ከዚህ ኢንቫይት ነምበር እያለኝ ነው። ኢንቫይት ነምበር ላይ ይህን ኢንቫይት ያደረጋችሁ እናንተ ያው ፕሌይ ስቶሪ ላይ ስለሆነ የምታወርዱት ምንድነው የምታደርጉት 41 05 39 78 ይህንን አይዲ ሙሉ። ይህንን አይዲ ከሞላችሁ በኋላ ከዛ ከፈተላችሁ ቀጥታ ወደ እንደምታዩት ሪሲቭድ እያለ ነው። ሪሲቭድ አልኩ 100 ኮይን ሰጠኝ ማለት ነው። ኮንግራ ብሎ 100 ኮይን ሰጠኝ። እዚህ ጋር መጥቼ ምንድነው የማደርገው ፌስ አውተንቲኬሽን የሚባል አለ። ይኸውላችሁ ልክ ከዚህ ጋር መታችሁ ይችን ስታርትን አሁን ለእናንተ ለማሳየት ስለሆነ ኤክስ ነው የሚያደርገው፣ ግን ላሳያችሁ። ይችን መታችሁ እንደዚህ ስታደርጉ እዚህ ጋር ኮንፊርም ይላችኋል። ኮንፊርም ስትሉት ካሜራ ይመጣል፣ ስካን ያደርጋችኋል። ጨረሳችሁ ማለት ነው። በዚህ መልክ ይህን ከከፈትን በኋላ ከዚህ ባክ ብለን እንውጣ። እዚህ ጋር አሁን እንደምታያቸው እዚህ ጋር ሴቶች እንዳለ ኢትዮጵያውያን ናቸው ማለት ነው። ላይቭ ላይ ተቀምጠው ላይቭ ስትሪማቸውን እየሰሩ ነው ማለት ነው። ስለዚህ ምንድን ነው እዚህ ላይቭ ላይ ለምሳሌ የመጀመሪያ 3 ቀናት አብሶ የመጀመሪያ 3ቱን ቀናት ምንድን ነው ማድረግ ያለባችሁ? ላይቫችሁን ሴቶች በስነ ስርዓት መስራት አለባችሁ። ለ2 ሰዓት ላይቭ፣ ለ2 ሰዓት ፓርቲ መቀመጥ አለባችሁ ማለት ነው። ላይቭ ማለት ለምሳሌ አሁን እኔ እዚሽ ጋር መጥቼ ይቺ የቴሌቪዥን ቅርጿን እንደምታዩት እሷ ጋር ነው ያደረኩት። እዚህ ጋር ላይቭ የምትላለች ይቺን ሊቭ የምትለዋን ስነካት እዚህ ጋር ምንድነው የፌስ አውተንቲኬሽን እንድሰጥ ነው እየጠየቀኝ ያለ። ያው ቅድም እንዳልኳችሁ እኔ ፌስ አውተንቲኬሽን መስጠት ማለት ዝም ብዬ ለእናንተ ለማሳየት ስለሆነ እዚህ ጋር የመጀመሪያው ላይ የፌስ አውተንቲኬሽን ይችን ጠቅስ ታደርጓት እንዳልኳችሁ ፌስ አውተንቲኬሽን ወይም የፊት አሻራ እንድሰጡ ያደርጋቸዋል። ሁለተኛው ላይ ስልክ ቁጥራችሁ እንድትሞሉለት ያደርጋል። አለቀ ማለት ነው። ከዛ በኋላ ከዚህ ከመጣችሁ በኋላ እዚህ ጋር ለምሳሌ ፓርቲ የሚባል አለ። ፓርቲ ላይ ገብተው ወንበር ለምሳሌ እዚህ ጋር ፓርቲ የሚባለው ላይ ሴቶች እንዴት አድርገው ይሄ ለጀማሪዎች የሚሆን ቪዲዮ ነው እየሰራሁላችሁ አለ። የሚል አለ፣ ሬጉላር የሚል አለ። እዚህ ጋር ይታያል። ወደ ታች ዝም ብለህ ወረድ በል እስኪ። አክቲቪቲ ላይ ይመስለኛል አሁን ወደ አማርኛ መቀየር የሚቻለው። ሬጉላር ላይ ነው ኦን ዘ ኤምአይሲ ምልክቷን ነክቼ እወጣለሁ። ስለዚህ ልክ በዚህ መልክ ፓርቲ የሚባለው ወንበር እንዳያችሁ ሰው በወንበር ላይ ተደርድሮ ለመስራት ሴቶች በሴት ወንድ በወንድ ወንበር ላይ ይቀመጣሉ ማለት ነው። ልክ ከዚህ ጋር የመጨረሻው ዋጋ የፕሮፋይላችን የመጨረሻ እዚህ ጋር ልክ እነዚህ 5 ሲምቦሎች ወይም አይከኖች አሉ እንዳልኳችሁ ወደ ላይ መግቢያ ወደ ፓርቲ መግቢያ። እዚህ ጋር ደግሞ ልክ እንደ ቲክቶክ ቪዲዮ ፖስት በማድረግ ይኸው ለምሳሌ ይህን ቪዲዮ ይታያችኋል። 4K አግኝቷል ወይም ደግሞ 4000 ጊፍት አግኝቷል ማለት ነው። 4000 ጊፍት ማለት ወደ ማለት ሰዎች እዚህ ጋር እየመጡ ምንድን ነው አያችሁ፣ ልክ እንደ ቲክቶክ ቪዲዮ ፖስት ስታደርጉ ቲክቶክ ላይ ቪዲዮ ፖስት ሰጣችሁ ላይክ እና ሼር ነው የምታገኙት። እዚህ ጋር ግን ላይክ አለው፣ ኮሜንት አለው፣ ሼር አለው። እንደገና ደግሞ ሰዎች የእናንተን ቪዲዮ የወደዱ ሰዎች ደግሞ ጊፍት ይሰጧቸዋል። ይሄ ጊፍት። ስለዚህ እዚህ አፕ ላይ በብዙ መንገድ ገንዘብ መስራት ይቻላል ማለት ነው። ግልጽ ነው። እዚህ አፕ ላይ በብዙ መንገድ ቪዲዮ አሪፍ ኤዲት ቪዲዮ እያደረጋችሁ ወይም ኮንቴንት ክሬተር ከሆናችሁ እዚህ ጋር ቪዲዮ ፖስት በማድረግ ከ1 ደቂቃ በታች እስከ 1 ደቂቃ ባለ ቪዲዮ ፖስት በማድረግ ገንዘብ መስራት ይቻላል ማለት ነው። ለምን የእናንተ ተከታዮች ወይም የእናንተ ተመልካቾች እየመጡ እዚህ ጋር ጊፍት ይሰጧቸዋል። ከስንት ጀምሮ ለምሳሌ ጊፍት ለማግኘት ይኸውላችሁ አያችሁት። አሁን ለምሳሌ ለዚህ ልልክ ብፈልግ 5 ኮይን አለ ያስመርጠኛል። መላክ የምፈልገውን የጊፍት አይነቶች እስከ 300 ሺህ ድረስ መላክ እችላለሁ ማለት ነው ከወደድኩት። ስለዚህ ሰዎች እናንተን ቪዲዮ ወደው ጊፍት ወይም ፑሽ ሊያደርጓችሁ ቢፈልጉ ጊፍት አለው ማለት ነው። ስለዚህ ጊፍት ማግኘት ትችላላችሁ። ቀጥሎ እዚህ ጋር ቻት ነው። ቻት ማለት ከሰዎች ጋር ኮሚኒኬት የምናደርግበት የምንጻጻፍበት ይሆናል። እንደገና ኦፊሻል ሲስተም ደግሞ ወይም ደግሞ ራሱ ሲስተሙ አፑ መልእክቶችን የሚያስቀምጥልን ይሄን ነካል። እንደምታዩት የሌላ ሀገሮችን እንተዋቸው። እዚህ ጋር ዩኤስዲቲ፣ ባይናንስ ምናምን ትተን ቴሌብር
ኮሜርሻል ባንክ ኦፍ ኢትዮጵያ፣ አዋሽ፣ አቢሲኒያ፣ ኮሜርሻል ኦፍ ባንክ ኦሮሚያ እያል እነ ንብ ባንክ፣ እነ ዳሽን እነዚህ ባንኮች አሉ ማለት ነው። ከነዚህ ውስጥ ባለን አካውንት የሰራነውን ብር ዊዝድሮ ማድረግ እንችላለን ማለት ነው። የሰራነውን ብር ወደዛ አካውንታችን ከዚህ አካውንታችን ጋር ማች አድርገን ወደ ባንክ ቀጥታ ከማንም ጋር ሳይገናኝ፣ ግን አንዳንድ ሰዎች ባንክ በራችን ሊሰርቁን ነው ልታሰርቁን ነው ምናምን የሚል ኮሜንትም አይቻለሁ እና በፍጹም በምንም አይገኝ። ለምሳሌ የኔን አካውንት ለሆነ ሰው ብልክለት ያን አካውንቴን ልኬለት አካውንቴ ላይ ብር አስገባልኝ እንጂ የኔን አካውንት ተጠቅሞ ብር ማውጣት ይችላል እንዴ? አካውንትህን ላክልኝና ብር ልላክልህ ቢላችሁ የሆነ ሰው አካውንታችሁን ካላገኘ ብር መላክ አይችልም። ስለዚህ እዚህም ጋር እናንተ የሰራችሁበትን አካውንት ወደ ብር የሰራችሁበትን ዶላር ወደ ብር ቀይሮ ለማስገባት ሲስተሙ ነው እንጂ ከሌ ምንም የሚያገናኘው ነገር የለም ማለት ነው። ስለዚህ 100% ምንም አይነት ስጋት ወይም ምንም አይነት ፍራቻ የለም። እናንተ አካውንታችሁ ከዚህ ሲስተም ጋር ተገናኘ ማለት ከአካውንታችሁ ላይ ብር ይወጣል ማለት አይደለም። 100%። እንደውም በተጨማሪ ሀገራችን የዶላር ታገኛለች ማለት ነው። እናንተ ሰርታችሁ ወደ ብር ስትቀይሩት አገር እንደ ሀገር ዶላር ነው የምታገኘው። ስለዚህ እንደዚህ አይነት ፍራቻ ያለባችሁ ሰዎች በጣም የተሳሳተ መረጃ ነው። ስለዚህ እንደዚህ አድርገን ብር መስራት እንችላለን። እንዳልኳችሁ የውጮቹን እንተውና ከሀገራችን ባንኮች ለምሳሌ ከኢትዮጵያ ያለነው ሌላ ሀገር ነው። አረብ ሀገር ሊሆን ይችላል፣ አሜሪካ፣ ኤኒ ቦታ ላይ ብንሆን እንዴት ወደ ኢትዮጵያ አካውንታችን መቀየር እንችላለን? ለምሳሌ እዚሽ ጋር ትታያችኋለች ኢቲ የምትለዋ እዚሽ ጋር ከጎኗ ቀስታለች። ለምሳሌ እኔ የከፈትኩት በአሜሪካ ነው ብል ኢትዮጵያ ውስጥ የንግድ ባንክ አካውንት ወይም ሌላ አዘር ባንክ አካውንት አለኝ ብል እዚህ ጋር መጥቼ አሁን ለምሳሌ እኔ የተከፈተው በኢትዮጵያ ነው ወይም ደግሞ በሌላ ሀገር ቀይሬ ላሳያችሁ። ዩኤስዲቲ ወይም ወደ አሜሪካ እናድርገው። አሁን እኔ ኢትዮጵያ ስለሆነ ዩናይትድ ስቴትስ ኦፍ አሜሪካ የሚለው ጋር እናድርገው። አያችሁ፣ ወደ አሜሪካ ለመላክ ብፈልግ እዚህ ጋር ዩዝ ባንክ ትራንስፈር ይላል። የባንክ አካውንት አመጣልኝ፣ ወደዛ መላክ እችላለሁ። ምሳሌ ነው ለማሳየት። እዚህ ጋር ከሆነ ሀገር ሁናችሁ እዚህ ጋር አሁን ዩኤስኤ ነን ያለ ነው። ከዩኤስኤ ግን ወደ ኢትዮጵያ ነው የፈለግነው። እዚህ ጋር እንመጣለን። ሪጅን መቀየር ብቻ ነው። ሪጅኑን ስንቀይር የዛን ሀገር እንትን ያመጣልናል። ስለዚህ ኢትዮጵያ የምትለውን እንፈልጋለን። አሁን ዩኤስኤ ላይ ያለው ኢትዮጵያ፣ ወደ ኢትዮጵያ ያደረጉት እንደምታዩት ወደ ኢትዮጵያ ያሉ ባንኮችን የትም ቦታ ሆናችሁ የትም ሀገር ላይ ሆናችሁ ምን ማድረግ ትችላላችሁ? ብራችሁን ወደ ኢትዮጵያ መላክ ትችላላችሁ፣ ወይም ዶላራችሁን ገቢ ማድረግ ትችላላችሁ፣ ኢትዮጵያ ውስጥ ወዳለ አካውንታችሁ ማለት ነው። ስለዚህ እንደዚህ አብረን እንድንሰራ የምትፈልጉ ቤተሰብ፣ ከኔ ጋር መስራት የምትፈልጉ ቤተሰብ ምንድን ነው ዋናው እና ትልቁ እዚህ ጋር ነው። ለምሳሌ ኤጀንት ይላችኋል። አሁን እዚህ ጋር ትመጡና እንደምታዩት ይሄን ካሳየኋችሁ በኋላ እዚህ ጋር ሪዋርድ የሚላለ ራንክ አለ፣ ስቶሬጅ፣ ኢንቫይት። ቅድም እንዳልኳችሁ ስለ ኢንቫይት ልንገራችሁና ማጠቃለያውን ነግራችኋለሁ። እዚህ ጋር ኢንቫይት የሚለው ጋር መጣን። አዳዲሶች ለጀማሪዎች ነው። ይኸው እንደምታዩት አሁን እዚህ ጋር ኢንቫይት ስንት ይለኛል? በፊት ላይ $14 ነበር። አሁን $16.8 ነው። ኢንቫይት ኮሚሽኑ ማለት ነው። ኢንቫይት ኮሚሽን ማለት ሰዎችን እንዲያወርዱ አድርጋችሁ የእናንተን አይዲ ካስሞላችሁ በኋላ የኢንቫይት ኮሚሽን የሚከፍላችሁ ነው ማለት ነው። ስለዚህ ምንድነው የምታደርጉት? እንዳልኳችሁ ሊንኩንም መላክ ትችላላችሁ። ሊንኩ ግን ብዙም እንትን እያለ አይደለም። አሁን በሊንክ ሳይሆን ፕላይ ስቶሪ ላይ እንዲያወርዱ ታደርጉና አይዲ ናምበራችሁን እንዲጠቀሙ ማድረግ ነው ማለት ነው። ግልጽ ነው። የኔን ግን ቅድም እንዳልኳችሁ 41053978ን መሙላት አትርሱ። ላይቭ ይህን ቪዲዮ የምታዩ ፋሚሊዎች ማለት ነው። ስለዚህ እዚህ ጋር እንመጣና ብዙ ጊዜ ምንድነው ከፍተን ቅድም እንዳልኳችሁ እዚህ ጋር ለምሳሌ እዚህ ጋር ላይቭ ላይ ነና ወደ ላይቭ ልመልሳችሁ። አሁን ላይቭ ላይ እዚህ ጋር ብመጣ ለምሳሌ እዚህ ቤት ለምሳሌ ልክ እንደዚህ ከፍታችሁ ሰው ቤት ስትሄዱ አዲስ መሆናችሁን ሲያውቁ ምን ያደርጓችኋል? አይዲ ነምበር ሙሉ ባክ ብላችሁ ግቡና ይሏችኋል። ባክ አሁን እዚህ ላይ ነን ያለ ነው። እንዴት ነው ባክ የምናደርገው? አሁን ቅድም እንዳልኳችሁ እዚህ ቤት ሁኜ ባክ አድርጉ ይለናል። ብዙ ጊዜ ባክ ማድረጊያ ይጠፋብናል። ስለዚህ ምንድነው የምናደርገው? ላይቭ ላይ ከሆኑ ለምሳሌ እዚህ ጋር እንገባና እሷን ሚዩት ላድርጋት።
ላይክ አሁን እዚህ ቤት ላይ ገብቻውን እኔ ላይክ አሁን ባክ ብለህ ግባ ብትለኝ እዚህ ጋር ባክ እላታለሁ። ልክ አሁን የእሷ ቤት ነኝ ያለው የስልኬን ቀስቲችን ባክ ሳደርገው እንደዚህ ምልክቶቹ ይመጡልኛል። ይኸው እንደምታዩት እሷ አሁን ላይቭ ላይ ነች። ይኸው ከዚህ ጋር መጣና ባክ ብለህ የመጨረሻዋን ይችን ሲምቦሏን ወይም ደግሞ 5 አይከኖች አሉ። የመጨረሻዋን አይከን ካብትለኝ አይከኑን እንደዚህ ነካለሁ። ከዛስ እዚህ ጋር መጣና ማይ ኤጀንሲ የሚል ቁጥር ሙላ ትለኛለች ወይም ይሉኛል ማለት ነው። ስለዚህ ምንድን ነው እናንተ ኤጀንሲ የምትሞሉት የሚያስተምራችሁ ሰው በደንብ አድርጎ ስለዚህ አፕ አስረድቶ ፑሽ አድርጓችሁ መክፈቱ ወይም ደግሞ አይዲ ነምበር መሙላቱ ብቻ አይደለም። ለምሳሌ እኔ ጋር ብትመጣ አሁን እዚህ ጋር አይዲ ነምበር ሞልተህ አሁን ሞልተሽ ወይም ሞልተህ ብትመጣ እኔ ጋር ሜሴጅ ይመጣልኛል። ስለዚህ አፕ በደንብ አድርጌ ምን አደርጋለሁ አስረዳለሁ፣ ፑሽ አደርጋለሁ፣ ፑሽ አደርግሻለሁ። ያ ማለት ምን ማለት ነው? ኤጀንት ማለት እንዴት መስራት እንዳለብህ የሚነግርህ ጊፍት የሚሰጥህ የሚያበረታታ መሆን አለበት ማለት ነው። ስለዚህ ሰዎችን ወደዚህ አፕ አምጥቶ ብቻ መመዝገቡ ብቻ አይደለም። አሁን ሆስት ሆነ የተመዘገብክ ልክ ሌብልሽ አድርጎ በደንብ ስለ አፑ ከተረዳሽ በኋላ አንቺም ኤጀንት መሆን አለብሽ፣ አንተም ኤጀንት መሆን አለብህ። ከዛ በኋላ የኤጀንት ኮሚሽን ይባላለው ማለት ነው። ስለዚህ ማይ ኤጀንት ላይ እዚህ ጋር እንመጣና ማይ ኤጀንት የሚለው ጋር የዚያን ሰው አይዲ እንሞላለን። ለምሳሌ ቅድም እንዳልኳቸው እኔ 41 05 39 78 ምን ብሎ መጣ? ያው ዳን ፋሚሊ ይላል። ከዚህ ጋር እንመጣና እንደምታዩት ፕሊስ ኢንተር ኤጀንት አይዲ ብሎኛል። ኤጀንት አይዲን ሞልቼለታለሁ። ስለዚህ እዚህ ጋር መተን ስንለው ኮምፔር ይለናል። ኮምፔር ከዛ ኮምፔር ሲለን እንደዚህ ያው ኮንግራ አለቀ። ይሄ ማለት ተመዘገባችሁ ኤጀንት አይዲ ሞላችሁ ማለት ነው። ኤጀንት አይዲ ከሞላችሁ በኋላ እንዳልኳችሁ ሲስተሙ ለምሳሌ ለእኔ ምን ይልክልኛል? እከሌ የሚባል ሰው ወይም እከሌት የምትባል ሰው ከአንተ ጋር ኤጀንት ሞልታል ይለኛል። ፎሎ አደርጋችኋለሁ። እናንተ ፎሎ ታደርጉኝና ቀጥታ ላይቭ ላይ ወይም ፓርቲ ላይ መጥቼ አስተምራችኋለሁ ይህን ትምህርት ማለት ነው። ስለዚህ አፕ በደንብ ካስረዳኋችሁ በኋላ እንዴት መስራት እንዳለባችሁ፣ እንዴት አድርጋችሁ ኮይን መሰብሰብ እንዳለባችሁ፣ እንዴት ፖይንታችሁን ማሳደግ እንዳለባችሁ ከተረዳችሁ በኋላ ሌላው ነገር ቀላል ነው ማለት ነው። ኤጀንት ስትሆኑ ከ4% ኮሚሽን እስከ 20% ኮሚሽን ይከፍላል። ኢንቫይት ደግሞ ቅድም እንዳሳያችሁ ከ16.8 ድረስ ኮሚሽን አለው። ከዛ በተጨማሪ ደግሞ የተለያዩ ስራዎች አሉት። ለምሳሌ ፒኬ የሚባል ጨዋታ አለው። ፒኬ ማለት ቲክቶክ ላይ ለምሳሌ አሁን ቅድም እዚህ ጋር ፒኬ የሚጫወቱ ላይቭ ላይ እንግባ ተመልሰን የዚህ ጋር ፒኬ እየተጫወቱ ያሉ ወደ ባንክ ከማረግ እዚህ ላይ ልሸጥ ብላይ ነው። ፒኬ እየተጫወቱ ጋምብል እየተደረገ ነው። ስለዚህ ይሄ ፒኬ በምትጫወቱበት ሰዓት የእሷ ነጥብ እየጨመረ ነው። ያ ማለት ገንዘብ እየተሰጣችሁ ነው። እዚህ ጋር ጋምብል እየተደረገ ነው፣ ገንዘብ እየተሰጣችሁ ነው ማለት ነው። ስለዚህ ፒኬ ጨዋታ ልክ ይሄኛው ጨዋታ ሁለት አይነት ጨዋታ አለ። ዝም ብላችሁ ከፍሬንድ ጋር እያደረጋችሁ የምትጫወቱት። ላይክ ደግሞ እንደ ቲክቶክ የቀጠሮ ጌም የሚባል አለው። የቀጠሮ ጌሙ ብዙ ጓደኛ ካፈራችሁ ብዙ ሰዎች ካሏችሁ የቀጠሮ ጌም ታዘጋጁና ከዛ ሰው ጋር በዛ ቀጠሮ ጌም ትጫወታላችሁ። በዛ ቀጠሮ ጌም በምትጫወቱበት ሰዓት ጋምብል በሚደረግላችሁ ጊፍት በሚሰጣችሁ ጋምብል ሌላ ነው፣ ጊፍት ሌላ ነው። አሁን እዚህ ጋር ጋምብል እየተደረገላት ነው። ያው ለምሳሌ አሁን 4200 ፖይንት አገኘች። በስንት ደቂቃ? 3 ደቂቃ ውስጥ ማለት ነው። በ3 ደቂቃ ውስጥ ይሄን ያህል ያ ማለት 10,000 20,000 ልታገኝ ትችላለች። ይሄ ፖይንት ዋጋ ነው ሂዶ የሚደመረው። ቅድም ያሳያችሁ የፖይንት ቦታ ጋር እየሄደ ይደመራል ማለት ነው። ለምሳሌ እቺ ልጅ ብዙ እንትን ካላት ጊፍተሮች ካሏት በቀን $20፣ $30፣ $40 ልትሰራ ትችላለች። $50 ልትሰራ ትችላለች። በቀን $10 ልትሰራ በቀን $10 ማለት መቱት እንግዲህ። ስለዚህ ምንም እንደዛ አይነት ፒኬ በመጫወት ነው የቀጠሮ ጌሙ እንዳለ ሆኖ ፒኬ በመጫወት ብቻ ገንዘብ ማግኘት ይችላል። ልክ ይህን ጨዋታ ተከታታይ ጨዋታዎች 7 ጨዋታ ካሸነፈች ሲስተሙ ራሱ አፑ ደግሞ 3000 ፖይንት ይጨምርላታል። 17 ጨዋታ ብታሸንፍ ደግሞ 12000 ፖይንት ይጨምርላታል። ከተለያዩ ታክሶች ከሚሰጣት የተለያየ ታክስ በተጨማሪ በዚህ አይነት መልክ
ገንዘብ መስራት ይቻላል። ስለዚህ ያልገባችሁ እስካሁን ድረስ ያልሰራችሁ እህቶች ካላችሁ ሞር ደግሞ ሴቶችን ያበረታታል። ሞር ሴቶችን ወንዶችን እዚህ ጋር ምንድነው ጥረህ በደንብ ሰርተህ ነው የሚለው። እዚህ ጋር ሴቶችን ግን በጣም ፑሽ ያደርጋል። ያ ማለት ምን ማለት ነው? አንድ ሴት ልጅ አሁን ቅድም እኔ በሴት አካውንት ነው የከፈቱት፣ ቀጥታ ላይቭ መግባት ትችላለች። ወንድ ልጅ ደግሞ ሌቭል 5 መግባት አለበት። ላይክ እንደኛ አሁን ለምሳሌ እኔ ኤጀንት ነኝ፣ በኤጀንት ኮሚሽን አለኝ። ኢንቫይት ሳደርግ ሰዎችን የኢንቫይት ኮሚሽን አለኝ። ጌም ስጫወት ላይክ እንደዚህ ፒኬ ወንድም ሴትም መጫወት ይችላል። ወንዶችም አለው የተወሰነ ነው እንጂ የቀጠሮ ጌም ወንድም ሴትም መጫወት ይችላል። እንደገና ደግሞ ከራሱ ጋር ከሲስተሙ ጋር በመጫወት አክቲቭ ከሆናችሁ በጣም በነገራችን ላይ ይኸው 2 ሚሊዮን 180 ሺህ የሚል ይታያችሁ ከሆነ ከስር እሱ ቁጥር አሁን ምንድን ነው ጋምብል ሲደረግ የወለደለን ነው 2180 የጋምብሉ ነው። ጋምብል ሲደረግ ደግሞ ለእናንተ የሚወልድላችኋል። አሁን ለምሳሌ ከታች ገሞች አሉ በሚሊዮን የሚጫወቱ ሰዎች በሚሊዮን የሚሰጣቸው 2 ሚሊዮን 3 ሚሊዮን ኮይን 4 ሚሊዮን እሱ ወደ ፖይንት ሲቀየር ልነግራችሁ አልችልም። እና እዚህ አፕ ላይ ባትንቁት አንዳንድ ሰዎች አሉ ዝም ብለው መምህር ነን ሰባኪ ነን ምናምን ብለው ፖፖ 666 ነው ምናምን። በፍጹም የእኛ ቲም ለምሳሌ የኦርቶዶክስ አማኞች በኦርቶዶክስ ባህላት ቀን ምን እናደርጋለን? የባህል ዝማሬ የመንፈሳዊ ለምሳሌ የስዕል አድኖዎችን የእመቤታችን የመድኃኔዓለም የሚካኤል የቅዱስ ገብርኤልን እያል የእያንዳንዱን የመላእክትም የጻድቃንን ፕሮፋይል እንጠቀማለን። ሙስሊም እህት ወንድሞቻችን ደግሞ የቁርአንን አድርገው መንዙማ በማሰማት ወይም የፈለጋችሁትን በማድረግ እዚህ አፕ ላይ እናንተ የሚጠበቅባችሁ ምን ማድረግ ነው? በመንቀሳቀስ ነው። ለምሳሌ ኤስ አይደል የሚባል ፕሮግራም አለው። ኤስ አይደል ማለት ላይክ እንደዚህ ቼቴ ላይቫችሁን የላይቭ ስትሪማችሁን አስተካክላችሁ አሁን እንደምታዩት ባክግራውንዷ ከጀርባ ብሩህ ነው። እሷ ተሽቀርቅራ ነው የመጣችሁ። እንደምታዩት ፀጉሯን በስነ ስርዓት በቃ ይሄ አሁን እሷ ኤስ አይደል ነች። ኤስ አይደል ለመሆኗ ለምሳሌ ፕሮፋይሏን እንንካው። ሶሪ አይደለችም፣ ኤስ አይደል አይደለችም። ግን እንደዚህ ደግሞ የራሱ ፕሮግራም አለው። ኤስ አይደል የሚባል ፕሮግራም ድምፃዊ ልትሆኑ ትችላላችሁ። የሆነ ነገር በምታደርጉት በዛ ቪዲዮአችሁን ያይና ቪዲዮአችሁ ተገምግሞ አሪፍ ከሆነ አለባበሳችሁ እንደዚህ አሁን ሜቢ ይችልሽ ለግምገማ ሊሆን ይችላል እየሰራሽ። አሁን ግን ኤስ አይደል አይደለችም። ስለዚህ ኤስ አይደል የሚባል ፕሮግራም ደግሞ አዲስ የጀመረ ፕሮግራም አለው ማለት ነው። በዚህ ደግሞ ሴቶች በቀን እስከ 60 ሺህ ፖይንት ወይም ደግሞ እስከ $6 ድረስ የመስራት ምን አላችሁ ማለት ነው መብት አላችሁ። በነገራችን ላይ ዛሬ ስለገባህ የዛሬ ዓመት ስለገባ የሚል የለም አፑ ላይ። በነገራችን ላይ ዛሬ ገብታችሁ አክቲቭ ከሆናችሁ በቀን $10 $20 በቀን $1 ሚሊዮን ብትሰሩ ገደብ የለውም። ገደብ የሚባል ነገር የለውም። በሰራችሁት ልክ ነው የሚከፍለው። እና ይህን አፕ አሁንም ድረስ ሰምታችኋል፣ ግን የተለያየ ኔጌቲቭ ወይም ደግሞ የተለያየ ዝም ብሎ አላስፈላጊ የሆኑ ወሬዎችን ሰምታችሁ የቀረ ዝም ብሎ ነው የምትሉ ሰዎች ካላችሁ ተሸውዳችኋል። ስለዚህ ጥረት ግን ይፈልጋል። እንደማወራው ቀላል አይደለም። አሁን ቁጭ ብዬ እዚህ ጋር ቪዲዮ እንደምሰራው ቀላል አይደለም። መስራት ይጠበቅብናል። ማንኛውንም ነገር መስራት። ለምሳሌ አንድ ሰው ገንዘብ ለማግኘት የቀን ስራ ይሰራል። አንድ ሰው ገንዘብ ለማግኘት ማድረግ ያለበትን ይሰራል ተቀጥሮ ማለት። ስለዚህ እዚህም ጋር ገንዘብ ለማግኘት እስከሆነ ድረስ ምንድን ነው መስራት ያለብን? ቲም ነው መስራት ያለብን። ቲማችሁን በደንብ ከገነባችሁ የምትገነቡት ቲም ጎበዝ ከሆነና ያ ቲማችሁ ደግሞ በደንብ የሚሰራ ከሆነ እናንተም ተጠቃሚ ናችሁ። ግን ምኑ ላይ ነው እንትን የሚሆነው? ቲም መገንባቱ ላይ ነው ችግር የሚሆንብን ማለት ነው። ስለዚህ ቲም ለመገንባት ግዴታ ከኛ ምን ይጠበቃል? ጠንክሮ መስራት ይጠበቃል ማለት ነው። ሰዎችን በስራችን ማድረግ ይጠበቅብናል ማለት ነው። ስለዚህ ይህንን ቪዲዮ ላይክ ማድረግ፣ ሼር ማድረግ፣ ሪፖስት ማድረግ፣ ሼር እና ላይክ ሰብስክራይብ ማድረግ አይረሳ ቤተሰብ። ይህ ዳኒ ፋሚሊ ነው። ዳኒ ፋሚሊን ብላችሁ ፖፕ ላይ ከመጣችሁ ታገኙኛላችሁ። ዩቲዩብን ሰብስክራይብ አድርጉልኝ። ይመቻችሁ ቤተሰብ ፕላስ